የፖለቲካ ሳይንቲስቱ ጆሃር መሐመድ ሊፈታ ይገባል የሚል አቋም አለኝ። ጆሃር መሐመድ ሊፈታ ይገባል። የተከሰሰበት ወንጀል አሁን የተከሰሰበት 86 ሰዎችን ሙት በመግደል ብሎ ነው አቃቤ ሕግ ባለፈው ፖሊስና አቃቤ ሕግ የተናገረው። ይሄንን ጉዳይ ደግሞ እሱ ከዚህ በፊት አጣሪ ኮሚሽን ተቋቁሞ ይጣራ ያለ እየተናገረ መንግስት ዝም ካለ በኋላ እሱን አስሯል፣ ባልደረቦቹንም አስሯል። ስለዚህ እሱም ባልደረቦቹም በአስቸኳይ ሊፈቱ ይገባል። ለሀገሪቱ እስር ለሀገሪቱ ወከባ አይጠቅማትም። የባስ ቤንዚንና እሳት መጨመርና መጫር ካልሆነ በስተቀር መንግስትን እሰር ውቃ ያዘው ፍለጠው በለው ምናምን ያላችሁ መንግስትን የምትደግፉ ካድሬዎች እናንተ አበላችሁን ወይም ደግሞ ገንዘባችሁን ጠቅማችሁ ሲመለከቱ በጎን ሀገር እየፈረሰ ነው። ምናልባት እናንተ ነገ ከነገ ወዲያ ያጠራቀማችሁን ገንዘብ ይዛችሁ ሸሽታችሁ ወደ ውጭ ሄዳችሁ ለመኖር ከሆነ የምትፈልጉት አይሳካላችሁም። ትላንት ዛሬ አይደለም። ስለዚህ እኔ የምለው የማምንበት መንግስት ፖለቲካዊ መፍትሄ ሊፈልግ ይገባዋል። ፖለቲካዊ መፍትሄ ሊፈልግለት ይገባል። ጆሃር እንዲታሰር እስከ ዛሬ ድረስ ግፊት ሲያደርጉ የነበሩ እነማን እንደሆኑ በግልጽ የሚታወቅ ነገር ነው። ስለዚህ አሁንም የተከሰሰበትን ጉዳይ ቀደም ሲል 86 ሰዎች በመሞታ እንደሞቱ ሰሞን የተለያዩ ሙስሊምና ኦሮሞ ጠል የሆኑ አካላቶች ሲወነጅሉት ነበር። ያን ወንጀል አስመልክቶ እሱ ምላሽ ሰጥቷል። መረጃዎች አሉ። እነዛ መረጃዎች ሊታዩ ይገባል ማለት ነው። እዚህ ላይ አማራ ስለሆንክ ኦሮሞ ስለሆንክ ምናምን አይደለም። እኔ ኦሮሞ አይደለሁም፣ ይሄ ኦሮሞ አይደለም፣ ግን ለሐቅ ዘብ መቆም መቻል አለብን። ስለዚህ ሀገሪቱ ውስጥ ያለው የፖለቲካ ምህዳር ዛሬ ጆሃር መሐመድ የምትሳደብ ዛሬ ጆሃር መሐመድ የምታንቋሽሽ ከባለስልጣኖች ጀምሮ ትናንትና እሱ በነደፈው ስትራቴጂ ታግሎ ነው እዚህ ስልጣን ላይ ያመጣችሁ። ዛሬ የምትናገሩት እንደፈለክ የምትቀባጥረው ድርጅቶችም ተሰባስበ ወላማን በለው ፖለቲካ ፓርቲ ተቋቁመ ዛሬ እንድትል የተደረከው አንዱ ጆሃር መሐመድ በከፈለው መስዋዕትነት ነው። ሊካድ አይገባም። ማን ላይ ሆነሽ ማንን ታሚያለሽ የሚባለው ነገር ተረት በእናንተ ያየን ነው ማለት ነው። ትናንትና የፖለቲካ ምህዳሩ እንዲሰፋ ታግሎ የፖለቲካ አስተሳሰቡን አራምዶ እሱ በነደፈው ስትራቴጂ መሰረት ለውጥ ከመጣ በኋላ እንደገና መልሶ እሱ ወንጀለኛ ለማድረግ መጣጣር ሀገሪቱን የባሰርስ በርስ ውስጥ ከመክተት ሌላ እንትን ሊል አይችልም ማለት ነው። ስለዚህ በአስቸኳይ ጆሃር መሐመድ ሊፈታ ይገባል የሚል ጽኑ አቋም አለኝ ማለት ነው። መፈታት አለበት ብዬ ስልም እንዲሁ ዝም ብሎ ህግ መጠየቅ የለበትም ማለት አይደለም። ህግ መጠየቅ ካለበት በአግባቡ መረጃዎችን አጠናቅሮ በዚህ ጉዳይ ልትከሰስ ይገባል ተብሎ በፍርድ ቤት ህጋዊ እንትን ነው። ጠበቃው ሲናገር ሰምተናል። ጠበቆቹ ሳያዩ ጭምር ነው ፍርድ ቤት የቀበያለው ማለት ነው። በቀለ ገርባም ሆነ ሐምዛ ቦረናም ሆነ ሌሎች የታሰሩት ማለት ነው። ማንም ሰው ከህግ በላይ ይሁን ማለት አይደለም። ማንም ሰው ህግ በታች ነው መሆን ያለበት። ነገር ግን ህጉ እየተተገበረ ያለው እንዴት ነው? ትላንትና ህዋን ስንወስ የነበረው 27 ዓመት የተሰራ ቆሻሻ ሲባል የነበረለት አመካከትና አስተሳሰብ ዛሬ ለምጣቱ ምልክቶች እየታዩ ነው። ይሄንን ሐቅ ስለሆነ እናገራለሁ ማለት ነው።